እጃችሁ እንዲህ የምትጨምቁት ነገር ያ ውሃ ስለሆነ አይደለም፣ ደም ጭምር ነው። በበረሃ ላይ ያንን ነገር ከውስጣችሁ የሚወጣውን ያንን የተጨመቀ ውሃ ማግኘት ህይወት ይዘራል። እልም ያለ በረሃ ላይ ሆኖ እንደዛ የምትጨምቁት ውሃ መልሳችሁ ብትጠቀሙት አትሊስት ሰርቫይቭ የምታደርጉበት መንገድ ሊፈጠር ይችላል። እንደ ቀላል እንዳታዩ። ደማችሁ ነው፣ ዋጋችሁ ነው ከውስጥ እየወጣ ያለው። ካላችሁ ነገር ላይ ነው ሉዝ የምታደርጉት፣ ጤነኝነት አይደለም። እንደዚህ ተቃጥለሽ ያመጣሽውን ተንገብግበሽ ያመጣሽውን ብር እንዴት ነሽ ደህና ነሽ በርትተሽ ስሪ ስላለሽ ብቻ በነጋታው ውይ የሚያዝንልኝ ልጅ እኮ ተጎዳ ብለሽ ያለሽን አትስጪ። እዚህ ጋር በቃ ከእንትን ያወጣኛል የስደት እንትኔ በቃ መከራ የሚያሳልፍ ምናምን ወንድን ያገኘሁት በስማም እግዚአብሔር ይስጠው እሱ ትህትን ነው እንደው ምን አለ አምላክ አጣምሮን አብረን በኖርን ምናምን ብለሽ እያን ወር በደረሰ ቁጥር ብር እየሰጠሽ እዛው እሱ ስራ ፈቶ ቁጭ ብሎ ሺሻውን እያጨሰ ፍቅሬ እያለ ብቻ ካርዱን ሞልቶ ለሚያወራሽ ሰው ከ6 ወር በኋላ ተጣልተሽ መንገድ የምትቀይርበት መንገድ ላይ አትገኝ። ወደ ሀገር ቤት ስትመጡ በመጀመሪያ ደረጃ አብዛኞቻችሁ ሚኒመም ከ3 ዓመት በላይ ኖራችኋል አረብ ሀገር። ሚኒመም ከተማውን ማታውቁ ብዙ እህቶች አላችሁ፣ ወንድሞች አላችሁ። ወጣችሁ ማታውቁ ስራችሁ ላይ ምናምን ተደፍታችሁ ምናምን በቃ ምንን አውቄው መጣው ገባው በቃ እንደዚህ አይነት ነገር ኖሯችሁ ስትመጡ የሆነ ድሮ በልጅነት ታስታውሳላችሁ የፕላስቲክ ሚዶ ነበር እንደዚህ እጅ ቅርጽ ያለው 5 እጅ ያለው ታስታውሱታላችሁ። ክፍለ ሀገር ልጆች ከሆናችሁ ሚዶ ያለው እንደዚህ ፕላስቲክ ነው ምናምን ፀጉራችንን እንደዚህ ምናምን እናበጥርበት ምናምን አለ። እሱ ሚዶ እሳት ውስጥ እንኳን ብትከቱት ያው እጁ አይላቀቅም። እንደዛ ነው መሆን ያለባችሁ። ብራችሁ ላይ እንዲህ ነው መሆን ያለባችሁ። ከዛም በኋላ እንደዚህ ሆናችሁ በህይወት ውስጥ በማጥበቅ ውስጥ ባለው ነገር ውስጥ ነው ቢዝነስም ምናምን ዋናውን ይዛችሁ ነው በቃ መጠንከር ያለባችሁ። በምንም ተአምር 10 ጊዜ አስቡ የሆነ ነገር ለማድረግ። ውጭ ልትሄጂ ነው 1.5 ሚሊዮን ብር ያስፈልግሻል፣ ካናዳ እንልክሻለን ይሉሽና ክፍያው 1.5 ሚሊዮን ነው። አሁን የምትከፊው ግን ስራ ማስጀመሪያ 80 ሺህ ብሩን ብቻ ነው። ካናዳ እንደገባ ግን የምትልኪው ወንድምሽ ወይም አንቺ እዛ እንደደረሰ ሙሉን ታስገቢያለሽ። ፕሮሰሱ ማስጀመሪያ ብቻ 80 ሺህ ብር ነው ስትባይ በየዋህነት አንቺ ካናዳ የምትመኘው እንትን ነው ያው እና አዶናይ ግራ ገብቶት ግራ ቢያጋባል እንደና አዶናይ ወዲያ እያልሽ ምናምን ቸገረኝ ምናምን የሚሉትን ስታይ ነው እጅሽን ቆጠብ የምታደርጊው እንጂ እየተንፈላሰሱ የሚኖሩ ምናምን ሰዎችን ታስቢያለሽ። ብዙ ዘመድ ሄዷል፣ ብዙ ምታቂው ጎረቤት ሄዷል። ታምር ትቀይራለሽ። 1.5 ሚሊዮን እኮ ጠየቀኝ እና ግን አሁን የሚከፈለው ለፕሮሰሱ 80 ሺህ ብር ብቻ ነው። እዛ ሲገባ ነው እንትን የሚባለው እንጂ ኦኬ 1.5 ከሆነ ምንም ችግር የለውም። ኦልሬዲ 80 ሺህ ብር እኮ እዚህ ግባ ይባላል። ኤኒ ፕሮሰስ እንደዚህ ሊያወጣ ይችላል ምናምን ብለው ጓደኛሽም ሰንበድ የሚያወራሻል 80 ሺዋን ትልክ ያለሽ ፕሮሰሱ ምን ደረሰ ስትይው እየሄደ ነው ታገሺ ይልሻል። ሆነ ወራቶች ማለት ፕሮሰሱ እንዴት ደረሰ ስትይው በጣም አሪፍ ነው ይሄ ነው። ከዛ ዳውንሎድ የሚያደርገው እንትን አለ፣ ፎቶ አለ፣ ሰርቲፊኬት ምናምን ካናዳ ኤምባሲ ምናምን ኮንግራጁሌሽን የሚል ነገር ሲምፕል፣ በጣም የቀላሎች ቀላል እዚሁ ኮምፒውተር ላይ ፕሪንት አድርገህ ቀጥታ ኤምባሲውን የሚመስል ዌብሳይት መስራት ይቻላል። ፕሊስ አትደውሉ፣ ባካችሁ አትደውሉ። ዌብሳይት ቢውልድ ማድረግ ይቻላል። ዌብሳይት አሁን ናዊዴይስ በነፃ ዌብሳይት ዴቨሎፕ የምታደርጉበትን የ1 ሳምንት ኮርስ ወስዳችሁ ማየት ትችላላችሁ፣ ማግኘት ትችላላችሁ። የምትፈልጉትን ነገር በኤአይ ጽፋችሁ ራሱ ዌብሳይቱን ሰርቶ ያዘጋጅላችኋል። ተመሳሳይ ያደርግልህና ፎቶሽን ላኪልሻል። አንቺ በቃ የተሰራ ፎቶ ትልኪያለሽ፣ ከዛን ታፕ ያደርጋል። ኮንግራጁሌሽን በፌክ ምናምን ማህተም ምናምን ያደርግልሻል።
ይኸው እዚህ ደርሷል ልልሻል። አንቺ አታውቂም። ዋው ካናዳ ሊሄድ ነው። አሁን ይህንን ነገር ለማድረግ እና እንደዚህ በኦንላይን ለሚከፍለው ካምፓኒው እንደዚህ የሚወስዳችሁ ሰው አትሊስት ይህንን ነገር ይክፈሉ ተብሎ ደግሞ ሌላ 90,000 ብር ክፍያ አለ ይቻላል። እንደዚህ እያልሽ ሳታውቂው በአመት በ2 አመት ውስጥ ወይ ካናዳ ሄድሽ ስታዩ የከፈልሽው 400,000 ብር ነው በተለያየ ጊዜ። ከዛን አትጨርጭልኝ ብሎ ብሎክ ያደርግሻል ማለት ነው። ትልቅ ብር ጠርተውላችሁ ትንሽ ብር ሲጠይቋችሁ ምንም አይደለም ማለት ነው። ትንሿ ብር እንዴት እንዳመጣ